በዚያን ዘመን ይላል ንጉሡ ሄሮድስ አንዳንድ የቤተ ክርስቲያን አባላትን እያሳደደ ያስጨንቅ ነበር። የዮሐንስንም ወንድም ያዕቆብን በሰይፍ አስገደለ። ይህም አድራጎቱ አይሁድን ደስ እንዳሰኛቸው ባየ ጊዜ ጴጥሮስን ደግሞ አስያዘው። ይህም የሆነው በቂጣ በዓል ሰሞን ነበር። ጴጥሮስን ወደ ወህኒ ካስገባው በኋላ አራት ወታደሮች እየሆኑ እንዲጠብቁት በአራት ፈረቃ ለተመደቡ ወታደሮች አስረክቦ ይህን ያደረገውም የፋሲካ በዓል ካለፈ በኋላ ሕዝቡ ፊት አውጥቶ ሊያስፈርድበት አስቦ ነበር ይላል። ይሄ ማለት ከባድ ነገር ነበርና ጴጥሮስ ማለት ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በሚያገለግልበት ጊዜ በአካል ኢየሱስ ክርስቶስን ያየ የኢየሱስ ክርስቶስ ደቀ መዝሙር የሆነ ችኩል የሆነ ሰው እናም ደግሞ ትልቅ የእግዚአብሔር ፈቃድ ያለበት ችኩል የሆነበት 3 ጊዜ የካደ መልሶ ደግሞ ቤተክርስቲያንን የሰራ ትልቅ ሰው ነበር። ምክንያቱም መንፈስ ቅዱስ በላዩ ላይ ስላልወረደ መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ቀጥሎ በወረደባቸው ጊዜ ከነበሩ ሰዎች ከ127 ሀገራት የመጡ ሰዎች በተሰበሰቡበት ጊዜ መንፈስ ቅዱስን ከተቀበለ በኋላ 3000 ሰዎች ያክል እንግዲህ ወደ ጌታ እንዲመጡ ምክንያት የሆነ ሰው ነበር። ይሄን ሰው ቃል ያለውን ሰው ብዙ ስራ የሚሰራውን ሰው ሄሮድስ ቀንቶበት ለማስገደል ጥረት አድርጎበት ነበር። ነገር ግን እግዚአብሔር መልአክን ልኮ ይላል መልአኩን ልኮ ጴጥሮስን መልአኩን ልኮ ልብስን ልበስ ብለው ጫማን አጥልቅ ብለው ከዛ ለሞት ነገ ወጥቶ ይታረዳል ተብሎ በተጠበቀ ጊዜ እግዚአብሔር አዋጁን ገልብጦት ጴጥሮስን አስወጣው። ህልም እየመሰለው አንድ ነገር እነግራችኋለሁ። በዚህ ማለዳ በጠላት ቀጠሮ አትሞትም። ኢየሱስ ያድናል። ጠላት በአንተ ላይ ያለመው ያሰበው ሐሳብ አይሳካም። ምክንያቱም ምን እንደሆነ ታውቃለህ? በአንተ እግዚአብሔር የራሱ የሆነ ፕሮግራም አለው፣ እቅድ አለው፣ ዓላማ አለው። ጴጥሮስን ያለ ጊዜ ሊያስገድለው ነበር። ሞት ባይቀርም እንኳ ያለ ጊዜ አትሞትም። ምክንያቱም ምንድነው? እግዚአብሔር በአንተ ላይ ዓላማ አለው። እግዚአብሔር በአንተ ላይ ፕሮግራም አለው። ስለዚህ መልአኩን ልኮ ስለ ጴጥሮስ ደግሞ በማርቆስ እናት ቤት በማርያም ቤት አጥብቆ ይጸልዩለት ነበር። ከዛ ያ ጸሎት አስወጣው። ወንድሜ አትፍራ፣ ሁኔታውን አይተህ አትፍራ፣ እግዚአብሔር ካንተ ጋር ነው፣ ያለ ጊዜ አትሞትም፣ ጠላት ያለው በአንተ ላይ አይሆንም፣ ኢየሱስ ክርስቶስ ጌታ ነው፣ ሐሳቡን ያከሽፋል፣ በአንተ ላይ የተሰራ መሳሪያ አይከናወንም ተብሎ ተጽፏል በቃሉ ላይ። ኢሳይያስ ላይ እግዚአብሔር ሲናገር በአንቺ ላይ የተሰራ መሳሪያ አይከናወንም ተብሎ ተጽፏል። ምክንያቱም ምን እንደሆነ ታውቃላችሁ? እግዚአብሔር ካንተ ጋር አለ። እግዚአብሔር በአንተ ላይ ፕሮግራም አለው። እግዚአብሔር ህልም የመሰለው መልአክን ልኮ አስወጣው። ከዛ በኋላ ጴጥሮስ ከወጣ በኋላ ስለ አወጣጡ ነገራቸው። እንዴት ጌታ መልአኩን ልኮ እንዳስወጣው ነገራቸውና ከዛ በኋላ ወደ አገልግሎት ተሰማራ። እግዚአብሔር ብዙ ስራ በሱ ሰራ። እግዚአብሔር አምላክ የተመሰገነ ይሁን። አንድ ነገር እነግራችኋለሁ። የጠላት ቀጠሮ በአንተ ላይ አይደርስም። ጠላት ያለው አዋጅ በአንተ ላይ አይከናወንም። እግዚአብሔር ሐሳቡን ከንቱ ያደርጋል። እግዚአብሔር ድንቅ ስራ ያደርጋል። ይህንን ነው የሚላችሁ። በዓለም ዙሪያ ያላችሁ ይህን ቃል የምትሰሙ እኔ አልሞትም፣ ጠላት በእኔ ላይ የሚያውጀው አዋጅ አይከናወንም እያላችሁ የእግዚአብሔርን ሐሳብ የሰማችሁትን ስሙ፣ ያያችሁትን ትወርሳላችሁ። ኢየሱስ ጌታ ነው።